አንተ የምታየኝ እኮ እንደ እህትህ ነው እኮ ሲጀመር ነኝ እንደ እህትህ እኮ ነው ጊዜ የምታየኝ እኔ ከመላመድ የተነሳ ታውቂያለሽ። ኧረ አብድ እንደዚህ ብለህ አታውቅም። ሲጀመር ምን አስበህ ነው? እኔ እኮ እህትህ ነኝ። እኔ ውስጥ ያለውን ነገር ነገርኩሽ። ወይኔ አብድ አውርተን ባናውቅም ማንኛውም እኔ ወድጄሻለሁ። ቀልድ የምር ቀልድ። ከመቼ ወደ አንተ እንደዚህ አይነት ማውራት ጀመርክ? ባለብኝ ሰዓት እየነገርኩሽ እንደዚህ አይነት ነገር አትልምም ብለህም አታውቅም። ምክንያቱም እንደዚህ አይነት ስብዕና ያለህ ልጅ አይደለም። እንደ ይሄ ከስብዕና ጋር እኮ አያዝም ማለት አሁን በጣም ማከብርህ ወንድሜ። በቃ ኢትዮጵያ ማይታል በጣም ነው የተባበርከኝ። እዚህም አንተ ማለት በጣም መልካም ልጅ ነህ። እንደ ወንድሜ በቃ ወንድሜ እናቴ አባቴ ለወንድሜ አይደለም አላ አይደል? ግን ያው እስከዛሬ ዝም ያልኩት ይደብርሻል ብዬ ነው። ምክንያቱም እኔ መቼም የሆነ ነገር ጠይቀኝ እምቢ አልልም። እንደማልም ታውቃለህ። እምቢ እንደማታውቃለሁኝ። ስለዚህ በጣም ነው ማከብርህ። በጣም ጥሩ ሰው እንደሆንክ ነግሬሃለሁ እኮ በፊት። አያስቅም እኮ የምሬን ነው። አሁን እኔ ሳቅ ታውቂያለሽ፣ እኔን በዚህ ነገር ስቃለሁኛ። ይሄ ምንም አያስቅም እኮ ነው። ወድጄሻለሁ። ኧረ ዝም በላት ትድገመው። ችግር የለውም። ቪዲዮ አሁን አለቀቅም ካልሽ ነው ያለቀቅም። የምር ችግር የለውም። ይሄ ካትም መሆን ይችላል። ልንገርሽ ነው እውነቱን ማለት ነው። እኔ አሁን ያስጨነቀኝ ነገር ለጓደኛሽ ነግሬያታለሁ። በርግጥ አልነገረችሽ እኮ ነው አላውቅም። የሰማሽ ነገር የለም? ምንም ነገር አይ ነግሬ ነበር። በሚቀርብሽ ሰዎች ነግሬያለሁ። ሰላም አለይኩም ውድ ፋሚሊዎች፣ እንደምን አላችሁ? እንደምን ከረማችሁ? ሁሉ መልካም፣ ሁሉ ሰላም ነው። እየተጠፋፋን ነው። ኢንሻአላህ እንግዲህ አልፎ አልፎም ቢሆን በወር በ15 ቀን እንመጣለን። የሥራ ጉዳይ ነው። የሰው ሀገር እንደምታውቁት ነው፣ ሁሉ ነገር አይሞላም። ለማንኛውም ዛሬ ውድ ፋሚሊዎች ይሄን ቪዲዮ ስታዩ ላይክ ሼር አድርጉ። ሁላችሁም ላይክ አድርጉ። እስኪ አንዴ አድርጋችኋል? ሳድሎ ጎረምሳው ማሻአላህ። ለማንኛውም ዛሬ ማለት ነው እኔ ተንኮል ሰርቼ ምናምን አላውቅም። ማለቴ በቪዲዮ ፕራንክም ሆነ ምናምን ነገር ብዙ አድርጌ አላውቅም። አድርጌ አውቃለሁ እንደራራቅም። ዛሬ ግን የሆነ ተንኮል አሰብኩኝ። ዱባይ ከመጣ የመጀመሪያ ተንኮል ነው። ሊያስወቅሰኝም ሊያሰድበኝም ይችላል። ያው በበጎነት ሰዱት። ለማንኛውም አንድ ነገር አሰብኩኝ መሰላችሁ። እሱም ያው ጀሚላ ቲዩብ ወይም ጀሚን ታቋታላችሁ። ኢትዮጵያ ስትመጣ አራት ሆነን ተቀብለን ቪዲዮ ሰርተን እዚህ ቻናል ላይ አስፍረናል። ዛሬ ደግሞ ያው ቻናሉ ሞኔታይዝ አልሆነምና ይሄ ቻናል ሞኔታይዝ እንደሆን አብዲ ቪዲዮ አሳራኝ ዛሬ እንደምንም ብለህ ምናምን የረፍት ቀን ከሆነ ብላኝ ከስራ ያው ረፍት ስለሆንኩኝ መጥቼ ቪዲዮ እሰራልሻለሁ ችግር የለውም ነይ ብያታለሁኝ። ያው እንደምታዩት እዛ አካባቢ ነኝ። እዚህ አካባቢ ደግሞ ያኔ ጠራትና እዚህ ቦታ እንድትመጣ አደርጋታለሁኝ። ግን ልክ እንደመጣች ቪዲዮ እንስራ ብዬ ቀጥታ ወደ ቪዲዮ ነው የምገባው። ያን ቪዲዮ ደግሞ የምሰራው ኖርማል ቪዲዮ አይደለም። ምን ያሰብኩት ምን መሰላችሁ? ቀጥታ እንደመጣች እምላት ልንገራቸዋ እምላት ማለት ነው። ያው ታውቃላችሁ በቀደም ሰርፕራይዝ አድርገኛለች። ኢትዮጵያ ጀምረን የምትዋወቀው እሷም የማታስበው እንግዲህ እንደ ወንድሜ እያለች ነው የምታወራኝ። እኔም እንደዛ ያልኩ ነው ስናወራ የነበረው ስንገናኝም እንደዛው። ብቻ እኔ ሌላ ነገር አሰብኩኝ። ምን መሰላችሁ? ወድጄሻለሁ ብዬ ልጠይቃት ነው ማለት ነው። ምን እንደምትል አብረን ነው የምናየው። ነው አፍቅሬሻለሁ ይሻላል መሰለኝ። ወድጄሻለሁ ነው ማለት አፍቅሬሻለሁ ከሆነ ይባስ ትቆጣለች። እና ወድጄሻለሁ እንጀሚ ያው አንቺ ጋር እንግዲህ ዱባይ ራሱ ለሁለተኛ ጊዜ ተገናኘን። በቀደም ሄደን ስለተገናኘን እነሱ ሰፍርጀ ነበረ። ዛሬ ደግሞ ያው የሚያምር ቦታ ነው ቦታ ያዝ ነው። እና ወድጄሻለሁ ብዙ ለጓደኛሽም ነግሬያታለሁ። አልነገረችሽም ወይ ምናምን ብዬ ስግጥ ነው የምለው። ምን እንደምትል አላቅም። ትመታኛለች ብዬ አላስብም። በርግጥ አሪፍ ስነ ምግባር ነው ያላት። ግን ያው ትቆጣ ትችላለች። ቀረጻውን አቋርጣ ልትሄድ ትችላለች። ከዛ ውጭ ስልኩን ያስቀምጣለሁኝ አልደብቀውም። ምክንያቱም ዩቲዩብ እንድንሰራ በላይ ስለሆነ የጠየቀችኝ ዩቲዩብ ላሰራ ስለሆነ እኔም ደግሞ እዚህ ቦታ እንገናኛለሁ። ልክ ካሜራ አዘጋጅቼ ወይም ደግሞ ስልኳን እቀበልና ልክ ስልኩን ከፍቼ በቃ ቪዲዮ እንስራ ነው ይቸኩላለሁ። ሌላ ቦታ የምሄድበት ስላለኝ ቪዲዮ እንስራና እናንተም እንድትመለሱ ምናምን ብዬ ነው የምነግራት ቀጥታ ማለት ነው። ወደ ቪዲዮ ስንገባ ልክ እዛ ቪዲዮ ላይ እሷ ሌላ ወሬ ያወራል ብላ ስታስብ እኔ ልክ ትንሽ ሰላምታ እንደተለዋወጥ ምናምን በኋላ እምላት በቃ ጀሚ ቅርታ ግን መጀመሪያ አንድ ጥያቄ ነው መጠየቅ ፈልጋለሁ። ያው እንደነገርኳችሁ እስካሁን አንቺ ጋር ያው ኢትዮጵያ ጀምሬ ነው ማቀሽ እዛ ጀምረን ተገናኝተናል። ስለዚህ ወድጄሻለሁ ምናምን ነው የምላት። ቀጥታ ትንሽ ካወራች በኋላ ምን ሪያክት ታሳያለች። አብረን እንከታተል። ይመቻችሁ። ቪዲዮ ላይክ ሼር አድርጉ። ባይ ውድ ፋሚሊዎች እንግዲህ ጀሚ መታለች። ስትመጣ እንዳላሳያችሁ መታ ትንሽ 2 ደቂቃ እንኳን ትረፍ ብዬ ነው። ምክንያቱም እኔ ቸኩላለሁኝ እንዳልኳችሁ ቶሎ ቪዲዮ ሰርተን ወደ ጉዳዩ እንገባ ነው። አለን ወሳለን ጀሚ እንኳን ደህና መጣሽ። ሰላም ባያችሁ ፋሚሊዎችና እኔም ቶሎ እንደሄድ ማለት እንደነገርኩሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት የተከበራችሁ ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ አብዲ
አንድ ጊዜ ነበር ይመስለኛል የተገናኘ ነው አይደለ? አንድ ጊዜ የተገናኘ ነው። እኛ እዛ እና ቶሎ ብለን መጥቶ ነበር። አሁን ግን ዛሬ እፈልግሻለሁ ምናምን ነው ቶሎ ቪዲዮ እንስራ ምናምን። እኔ በነገራችን ቪዲዮ እንስራ ብዬ ነበረው። ያ ቪዲዮ እንስራ ብዬ ሀሳቡን ያመጣሁት እኔ ነበርኩኝ። አስቸግሬው ነበር አንድ ቪዲዮ እንኳን አብረን እንስራ ምናምን እያልኩኝ። እስኪ አሁን ድጋሚ ተገናኝተናል። ግን እያስቸኮለኝ ነበር በጣም። አይ ስለቸኮልኩ ነው ያው ታውቂያለሽ መቼም የግድ ስለሆነ እና በጣም እያስቸኮለኝ ነበረ። ቶሎ በይ እያለ ማንኛውም ይኸው ካሜራ አዘጋጅቼልሻለሁ ተጀምሯል። እሺ እስኪ ለምን እንዳስቸኮለኝ ምክንያቱንም ይናገር። አረ ለምንም አይደለም ማለት ቪዲዮ እንስራ ስለተባባል እኔም ያው እዚህ ድረስ መጥቻለሁ። አንቺም መጥተሻል። መሀል ላይ ነው ያለነው። ስለዚህ ቪዲዮውን ከሰራን ወደ ቤት እንድመለስ ነው። ነገ ደግሞ አንቺ ምንም ስራ እንገባለን። እና እንዴት ናችሁ ቤተሰብ? ደህና ናችሁ ወይ? እኛ ደህና ነን አልሐምዱሊላህ። መንገድ አሪፍ ነበር? አሪፍ ነበር መንገድ። አግኝተሽዋል? መንገዱ አሪፍ ነው መንገዱ አልሐምዱሊላህ። ነገሩ ቅርብ ነው ብዙ ነገር አይደል? እኔም መጣሁኝ። አንቺ ቦታው እንዴት አየሽ? የመረጥኩልሽ ቦታው ማሻአላህ ደስ ይላል። አሪፍ ነው። እና ፋሚሊዎች እንግዲህ ቦታውን ወደዋለች። ዞር ዞር እያደረኩ ባሳያችሁ ደስ ይል ነበረ። በጣም ደስ የሚል ቦታ ነው። ግሬ ኤራ ዱባይ በረሃ ነው ይባላል ብዙ ጊዜ። ግን ያው እኔ ማያት ዱባይ ፀሐዋ ትንሽ ቢከብድም ውስጧ ግን አረንጓዴ ነው። የምሬ ነው የምላችሁ። በቃ አረንጓዴ በአረንጓዴ ሆናለች። በጣም ደስ የምትል ሀገር ነች። እንግዲህ ያው ብዙ አላየሁም በእርግጥ ይሄን አካባቢ እና ያው ሰፈር አካባቢ እኔ በእግሬ ነው የመጣሁት። ዝድር ታውቂያለሽ? እኔ ስንት ዓመት ምኞሬ እዚህ እኔ አብድን ያህል አላውቅም። እኛ ማሻአላህ እንዴ በደንብ ነው የምታውቀው። በእግራችን ነው የምንመጣው ብዙ ጊዜ እኛ። ለማንኛውም በጣም ደስ ይላል። ያው እንግዲህ ይሄን ዩቲዩብ ቻናል ሁላችሁም ላይክ ሼር አድርጉ። ስለመጣች ደስ ብሎኛል። ያው እዚህ እንኳን ማልቀረሽ። ለማንኛውም ቪዲዮአችንን ሰራ አድርገን እንድንነር የቸኮልኩት ለሌላ እንዳታስቢው ማለት ነው። ለማንኛውም ደህና ነሽ? ሁሉ መልካም ነው። እናመሰግናለሁ። እንግዲህ ያው ከዚህ በፊትም ስጦታ ሰጥታኛለች። አመስግን ለሁላችሁም። ዱባይ ላይ እንደገባሁኝ መጀመሪያ ስጦታ ካንቺን አገኘሁት። ደስ ብሎኛል። እጅግ ከልብ አመሰግናለሁ። ዛሬ ደግሞ ግን የሆነ ጥያቄ ልጠይቅሽ እያሰብኩ ማለት ነው። ብዙ ጊዜ አስብና አትወዋለሁ። ገባሽ? የምር ሰሬስ ማለት ነው። የሆነ ጥያቄ ብጠይቅሽ አይደብርሽም? እንዴ አንተ ጠይቀኝ። እኔ ምንም አይደብረኝም። አይደብርሽም? ማለቴ ልጠይቅሽ ያሰብኩት ቆይቻለሁ። በርግጥ ኢትዮጵያ እያለሁ ነው። ያው እዚህ ከመጣሁኝ 3 ወር ምናምን ሆኖኛል። እኔና አንቺ ትውቃችን እዚህ አይደለም? ኢትዮጵያ እንደመጣሽ ዩቲዩብ ቻናሉን ቼክ ማድረግ ይችላሉ። ቪዲዮ ያው እኔ ብቻ ሳልሆን ሌሎች ወንድሞች እህቶች ጋር ሆነን የሰራ ነው ቪዲዮ አለ። በዛን ጊዜ ነው ያወቅኩሽ። ያው ዱባይም ከመጣን አንዴ ተገናኝተናል። አሁን ደግሞ ከቆይታ በኋላ ዛሬ ተገናኝተናል ማለት ነው። በድጋሚ ስላገኘሁ ደስ ብሎኛል። ምንም ደስ ብሎኛል። እና ያው መልካም ሰው ነሽ። እዛ አጋጣሚ ላመሰግን ፈልጋለሁ። ለመናገር እንግዲህ ካሁን በፊት ገልጸዋለሁ፣ ድጋሚ መግለጽ አያስፈልግም። እና ያው አንተም ጥሩነት ነው ማለት ነው። አረ እኔ መልካምነቴ ገዝፎ እንኳን ሳይሆን በቃ ያንቺ መልካምነት ነው። ለማንኛውም በጣም ደስ ብሎኛል ስላገኘሁሽ። ኢንሻአላህ እንግዲህ እና ስራ እንዴት ነው? ዱባይ እንዴት አያችሁ? አሪፍ ነው። ደህና ነው። ዱባይ ተመችቷል? በነገራችን አልሐምዱሊላህ ምንም አይልም። ኧረ ማሻአላህ አሪፍ ላይ ነው ያለው። ስራ እንዴት ነው? እየበረታ ነው? እየበረታ ነው። ስራ አሪፍ ነው። ምንም አይልም። ደግዬ ነው። እና ምን አዲስ ነገር አለ? ያስቸኮልከኝ ምንድን ነው? ኧረ እኔ ምንም አላስቸኮልኩም። ጠይቀኝ ነገር ግን አብዲ መጀመሪያ ማለት ነው አሁን ዩቲዩብ በነገሮችን አሁን ላይክ እያደረጉኝ አይደለም፣ ሰብስክራይብ እያደረጉኝ አይደለም። አብሽረሪ ያረጉሽ እና እስኪ ባላችሁ እስኪ ላይክ አድርጉላት፣ ሰብስክራይብ አድርጉላት፣ አበረታቱላት፣ በደንብ ሞኔታይዝ አድርጉላት፣ ሁሉም ነገር አድርጉላት። እንግዲህ ሁላችንም ያቅማችን እየለፋን ነው። እኔም እየለፈለፍ ነው። እናንተ የሚደረገውን ነገር አድርጉ። ያደርጋሉ አንተ ስላልካቸው እኔ ራሱ ወሬው ጠፋብኝ። የምር ምን እንደማወራ እኮ ምንድነው ይሄ ነገር የምትጠይቀኝ ነገር ምንድነው? አሳስቦሃል? በጣም አሳስቦኝ አይደል? አይ እሱ በጊዜ እንድንመለስ ነው። ምክንያቱም አሁን ታውቂያለሽ ሰዓቱም ይሄዳል፣ ቶሎ ይሮጣል ስትሄጂ ምናምን። ለዛ ነው እንጂ እኔ ሌላ ነገር ኑሮኝ አይደለም። ነገ እኔም አንቺም ስራ እንገባለን፣ የታወቀ ነገር ነው። ዛሬማ ተገባለን ነው ተጀመረ። ዛሬ አሁን እንገባው ከሰዓት እና ምንድነው ነገሩ ቤተሰብ በነገራችን ላይ ማለት ነው። አይ ቤተሰብ ምናምን ሳይሆን ልንገርሽ ነው እውነቱን ማለት ነው። እኔ አሁን ያስጨነቀኝ ነገር ለጓደኛሽ ነግሬያታለሁ። በርግጥ አልነገረችሽ እኮ ነው አላውቅም። የሰማሽው ነገር የለም? ምንም ነገር አይ ነግሬ ነበር። በሚቀርብሽ ሰዎች ነግሬያለሁ። ምን ተመናገር ግን ያው እስከዛሬ ዝም ያልኩት ይደብርሻል ብዬ ነው። ምክንያቱም እኔ ምንም የሆነ ነገር ጠይቀኝ እምቢ አልልም። እንደማልልም ታውቃለህ። እምቢ እንደማታውቃለሁ። ስለዚህ በጣም ነው የማከብርህ። በጣም ጥሩ ሰው እንደሆንክ ነግሬያለሁ ከአሁን በፊት።
ስለዚህ ምንም አይነት ነገር ብትጠይቀኝ እኔ ቆይ በመልካም ነገር እየተጋገዝን ነው የባለው ነገር ያው ሐሳብ በሐሳብ እየተቃየር ነው እና የከበደው ነገር እኔ ለመናገር ምንድነው ነው ቤተሰብ እንደዚህ የሚያጨናንቅ ነገር ነው ምንድነው? አይ የሆነ የለም አንዳንዴ አሁን እንደዚህ በደንብ ተግባብተሽ የሆነ እንደ እህት እንደ ወንድም እያወራሽ ምናምን የሆነ ነገር ቢፈጠር ታውቂያለሽ ሰው ይደባበራል። እንደዛ ማድረግ እኔ አልፈልግም። አንተም እንደዛ የምታደርግልኝ አይደለም። የሚደብረኝ ነገር አታደርግም አውቃለሁ። የሚደብርሽ ነገር ሆኖ አይደለም እኮ ግን የሆነ ልትቀየሚ ትችያለሽ። አሁን እሱ ነገር ባነሳ ምንድነው? ለማንኛውም ግን ለሰዎች ነግሬያለሁ፣ ለጓደኛሽ ነግሬያታለሁ። አልነገረችሽም? እርግጠኛ ነሽ? ኧረ ምን ነገር የነገረችኝ ነገር የለም። ጓደኛዬ ያወራችኝ ወሬ የለም። ምንድነው? እሺ ልንገርሽ፣ አትቀየምኝም? አይ አልቀየምም። እሺ ፊትሽን አዙሪ ወደዛ ልንገርሽ። ወይኔ ጉዴ! ምንድነው? ለዛ አትቀየምኝማ? በቤተሰብ አልቀየምም። መጥፎ ነገር አትልም መቼም አውቃለሁ። መጥፎ ነገር መጥፎ እላለሁ ብዬ አይደለም፣ መጥፎ አይደለም። ግን እንደ ሰውኛ የሆነ የምጠይቅሽ ነገር ስላለ ነው። እሱም ያው በመጥፎ ጎን ወስደሽ እንዳትቀየሚ መጣላት ስለማልፈልግ ነው አንቺ ጋር የማያስቀይም ነገር ካልሆነ ለምን እቀይማለሁ? እሺ ለማንኛውም እኔ ወድጄሻለሁ። ቀልድ የምር ቀልድ። ከመቼ ወዲህ አንተ እንደዚህ አይነት ማውራት ጀመርክ? አያስቅም እኮ የምሬን ነው። አሁን እኔ ታውቂያለሽ እኔን በዚህ ነገር ስቃለሁኛ። ይሄ ምንም አያስቅም እኮ ነው። ወድጄሻለሁ። ኧረ ዝም በል አትድገመው። ችግር የለውም። ቪዲዮ አሁን አለቀቅም ካልሽ ነው ያለቀኩም። የምር ችግር የለውም። ይሄ ካትም መሆን ይችላል አንተ ታዲያ ምን አስበህ ነው እኮ እህትነቱ እኮ አይደለም። አሁን እኔ የምሬን ነው የምልሽ እኮ የምትወደኝ በእህትነት ከሆነ ማሻአላ ደስ ይላል። እኔ እንደዛ አይደለም የሚሰማኝ ስሜት እና ምንድን ነው ታዲያ በእህትነት አይደለም። ወይኔ ጉዴ ይሻላል። ምን አስበህ ነው አብዲ? አይ እኔ እንድትስቂ ሳይሆን እኔ ስሬት ነው እየጠየኩሽ ያለሁት። ማለቴ ቪዲዮ ከፈለግሽ መቅረት ይችላል። ችግር የለውም። የሚደብርሽ አይነት ነገር ምናምን ከሆነ እኮ ሰው ማንም ሰው እኮ ብሎ አያውቅም። ግን ማለት ባለብኝ ሰዓት እየነገርኩሽ እንደዚህ አይነት ነገር አትልምም ብለህም አታውቅም። ምክንያቱም እንደዚህ አይነት ስብዕና ያለህ ልጅ አይደለም። እንደ ይሄ ከስብዕና ጋር እኮ አያዝም። ማለቴ አሁን ማከብርህ ወንድሜ በቃ ኢትዮጵያ ማይተሃል። በጣም ነው የተባበርከኝ። እዚህም አንተ ማለት በጣም መልካም ልጅ ነህ። እንደ ወንድሜ በቃ ወንድሜ እናቴ አባቴ ለወንድሜ አይደለም አለ አይደለም እና መጠየቅ የለብኝም ነው እንት ማለቴ እኔ በቃ ውስጥ ያለውን ነገር ነገርኩሽ። ለሰዎችም ነግራቸዋለሁ። መቀርባቸውን ካልነገሩሽ አላውቅም። አንቺንም የሚቀርቡ ማለት እኔ ነገረኝም ሰው የለም። እንደዚህ አይነትም ነገር ይጠይቃል ብዬ አላሰብኩም። እኔ የሆነ ነገር ያሰብኩት ነገር ሌላ ነው ማለት አለ አይደለ ያው ሌላ ነገር ሊያወራኝ ጨንቆት ይሆን እንዴ ምናምን ብዬ አስቤ ነበር። አንተ እኮ እንደዚህ አይነት ነገር ጠይቀህ አታውቅም። ይሄ እኮ ከሌላ ነገር ጋር እኮ አያመሳስለው ማለት ሌላ ነገር ከመጠየቅ ጋር ለምትይው እኔ ውስጥ ያለውን ነገር ነገርኩሽ። ወይኔ አውርተን ባናውቅም ምንም ያው ሰው ከመላመድ የተነሳ ታውቂያለሽ። አራብት እንደዚህ ብለህ አታውቅም። ሲጀምር ምን አስበህ ነው? እኔ እኮ ነኝ። አይ እንዳይደብርሽ ግን ያው እኔ ውስጥ ያለውን ነገር ነው የነገርኩሽ። ይሄን ነገር ልነግርሽም ነው እኔ ያሰብኩት። በቃ ቪዲዮ እንድንሰራ እንገናኝ ያሰብኩት ይሄን ቦታ የመረጥኩት እኮ መጥፎ ነገር ነው አይደለም። ለምን ይደብርሻል እንዴ? በጣም ይደብረኛል። እኔ እኮ ወንድሜ ነህ እኮ አንተ። ችግር የለውም። ይሄ ቪዲዮ እኮ ይቀራል እኮ ሲጀመር ነው ያስጀመርኩትም አልመሰለኝም። ቪዲዮ መቅረት ይችላል። የተቀረጸም ከሆነ አንተ አሁን ለኔ በጣም ማለት ይዘጋዋል ካሜራማን ካስፈለገ። አረ ሲጀምር በእንደዚህ ነገር እንዳትጠይቀኝ። ይሄ እኮ የሚያስከፋ አይደለም። እኔ አሁን ለምን ትስቂያለሽ? ማለት እኔ ይሳኩ አይደለም ስሬስ ነው የጠየኩሽ። ይሳኩ አይደለም ምክንያቱም ይገርመኛል። ምክንያቱም እንደዚህ ብለህ አታውቅም። እንደዚህ አይነት ወሬ ማንስተህ አታውቅም። ይሄ እኮ ምንም መገረም አያስፈልገው። ሰው ላይ የሚከሰት ነገር ነው። ሰው ላይ የሚከሰት ነገር ነው እኮ። አንተ የምታየኝ እኮ እንደ እህትህ ነው እኮ ሲጀመር። እኔ እንደ እህትህ እኮ ነው ጊዜ የምታየኝ። እኔም እንደ ወንድሜ ነው የማየው። ገባህ? እኔም ለዛ ነው አየሽ። አሁን እኮ አሁን ስሜታው አትሁኝ በቃ ማለት እኔ ለዛ ነው መጀመሪያ እንዳትቀየምኝ እንዳይደብርሽ አልኩሽ። ለዚሁ ነበር እኔ ሌላ ነገር መስሎኛል። እንደዛ አይነት ነገር ለምን እንደማያስደብረው? ምክንያቱም እኔ እንደ ወንድሜ ያየው አንተ ሌላ ነገር ስታስብ እኮ ይደብረኛል። ምን ላስብ ያምራል? አብቱ መልካም ልጅ ነህ፣ ጥሩ ልጅ ነህ። ኩና መጥፎ እኮ አልሰራሁም። አሁን ምን እወድሻለሁ ማለት መጥፎ ነገር ነው? ካሁን በፊትም እኔ ስላንተ ያወራሁት ስላንተ መልካምነት ነው። ገባኝ ማለት እወድሻለሁ ማለት እኮ መጥፎ ነገር አይደል? እኔ በፍጹም አልጠብቅም። እኔ በስራ ነው እናስደበርኩሽ እንዴ ማለት እንደ ወንድሜ ነህ እንጂ በእንደዚህ አይነት ነገር በፍጹም እንድጠይቀኝ አልፈልግም። ምክንያቱም እኔ እንደ ወንድሜ ነው አንተ ማየት የፈለኩት። ገባህ አይደለ? ለምን ትጠይቃለህ እንደዚህ አይነት ወሬ? እሺ በቃ እንደዛ ከሆነ ቪዲዮውን አቋርጠን እኔ ለዙ ነበር የጠራሁሽ። እንደዚህ አይነት ነገር እንዳትጠይቀኝ
እኮ እኔ እንቀረጽ ያልኩሽን ቪዲዮ ይሄን ልነግርሽ ፈልጌ ነው የመጨረሻ ማለት ነው። ደግሞ ሌላ ዝም ብሎ ቪዲዮ ነው። አሁንም ቢሆን አስበሽበት እንድትነግረኝ እፈልጋለሁ። ኧረ ቢስሚላህ ቤተሰብ ምንድነው እየሰማችሁ? ቪዲዮ ቤተሰባት ወይ ችግር የለውም የመቅረጽ ይችላል። ቆሟል። ቪዲዮ የተቀረጸ አይደለም ሲጀመር። የምር ቪዲዮ ይዘጋል እኮ ቪዲዮ እንስራልሻ። በቃ እኔ በዚህ ሰበብ እንስራ ብዬ አሁን ካሜራ እንስራ ያልኩህ በዚህ እኮ አይዲያ አይደለም። ምን ሌላ አለ አይደል? በሌላ መስሎኝ ነበር እኔ ሲጀመር። እንዴት አንቺ እኮ ፍቃደኛ አይደለሽም አንቺ? ኧረ በፍጹም እኔ ምን አስበህ ነው? እኔ እኮ ወንድሜ ነህ። እሺ አስበሽበት ንገሪኝ፣ ችግር የለውም። እኔ እኮ ላስቀምሽ አልፈልግም ምናምን ነገር የለም። እንደዚህ አይነት ነገር ለምንድን ነው የማስበው? እንደዚህ አይነት ነገር እንዴ አንተ እኮ ወንድሜ ነህ። እንደዚህ አይነት ነገር እኮ ብለህ አታውቅም ሲጀመር። አንተ ለኔ እኮ ወንድሜ ነህ። አብድ ምን አስበህ ነው እኮ እየነገርኩሽ ነው። እኔ በቃ ውስጥ ያለውን አላስቻለኝም ነገርኩሽ። አንቺ ችግር የለውም። እኔ ቪዲዮ ይለቀቃል ምናምን ሸሚዞች ከሆነ ከቪዲዮ ውጭም ችግር የለውም። ቪዲዮ ይሰራል። ቪዲዮም ተለቀቀም አልተለቀቀም አንተ ግን ቪዲዮ ከሰራን በኋላ አሁን የዩቲዩበር ችግር መሰለሽ ስለሚላይ ሮጦ ቦታ ስለማላገኝ ሰው ምን እንዳቀኝ ነገር አንተ ወንድሜ ነህ ለኔ በግልጽ አንተን እኔ ማይ ልክ እንደ ወንድሜ ነው እንጂ እንደ ሌላ ነገር አይቻልም። እውነት ይሄን ነገር ከዚህ በኋላ እንዳትጠይቀኝም እንደዚህ አይነት ወሬም እንዳታረግ። እኔ ራሱ እያፈርኩ ነው የምር ከነገርኩሽ በኋላ ማለት ነው። በእንደዚህ አይነት ነገር ከሆነ ቪዲዮ እንስራልከኝ ይሄዳለሁ እኮ ይሄን ቪዲዮ ተጠቅሜ ነው እኔ ልነግርሽ ያሰብኩት። እንድትሄጂ አይደለም በቃ ይሄን ቻንስ ተጠቅሜ ቪዲዮ እንስራ ብዬ በእንደዚህ አይነት ነገር በፍጹም ቪዲዮ እንስራ። ቪዲዮ አይለቀቅም ችግር የለውም። እንደውም የተቀረጸ አይመስለኝም ይቀራል ነው ማለት ነው። ጀመረ እንደዚህ እንዳትለኝ አንተ እኔ ራሱ ወንድሜ እንጂ በሌላ ነገር እንድታስብ ምናምን ማለት ነው። እንድታስብ አልፈልግም። በቃ ለማንኛውም ለዚህ ነው እኔ አሁን ወደ ቤት ልሄድ። በቃ እሺ እንደዛ ከሆነ በቪዲዮ ሰበብ ነገር ሻስ እንደዚህ አይነት ነገር እንዳትጠይቀኝ እኔ እህትህ እንጂ እኮ ለዚህ እኮ ነው እንዳትቀይም ብዬ ያስፈቀድኩሽ። መጀመሪያ እኔ ጠየቅኩሽ ለዚህ ነበረ። እኔ እድሌ ነው አውቀዋለሁኝ። አይሳካልኝም። እድሌ ኧረ እንደዛ አይባልም በፍጹም። ምን አስበህ ነው አብዲ? እንዴ በቃ ሁለተኛ እንደዚህ እንዳትጠይቀኝ አንድ ነገር ንገር። ቆይ እንጃ የት ነው የምትሄጂው? ጀሚ የት ነው የምትሄጂው? ኧረ ቆይ ኧረ የት ነው የምትሄጂው? ቆይ ተረጋጊ እንዴ! ኧረ ፋሚሊ ነካችሁ ነው የምላችሁ። የምር መስሏታል። እኔ ደግሞ ተኮሳተርኩኝ። ማንኛውም ምንም ያስከፋ የለውም። በነገራችን ላይ ውዴታና ማፍቀር ይለያያል። እኔ ወድሻለሁ ነበር ያልኳት። እስኪ ካሜራውን አንዴ ልዝጋና ለምኜ ላምጣት። እሺ ካለኝ ያኔ ፕራንክ ነው ምናምን ብዬ ውሸቴን ነው ብዬ እነግራታለሁኝ። የመጨረሻው ሪያክት አብረን ያለን አንዴ ጠብቁኝ እዚሁ እና ፋሚሊዎች ማለት ነው። ያው ነግሬያታለሁኝ፣ እኔ ብያታለሁኝ። ነህ እንጂ ኧረ ጀሚ ነህ እንጂ እና እየመጣች ነው ማለት ነው። እንዴ ሆነሽ ነው ነካሽው እኮ እንዴ እና እኔ እያየሽ አይደል? እንዴ እኮ እየሳኩ ነበር እየዞርኩኝ። እኔ አላየሁም እንዴ እንደዛ አይነት ነገር እንኳን ታትልም። እንዴት ማለቴ እኔ ፊቴን አሁን ቅርር ያደረኩት ምናምን እውነት እንዲመስል ብዬ ነው። ያማ ከሆነ ለምን? ምክንያቱም እኔ እንደማለሽ ታውቂያለሽ። የሆነ የለም ወቲ እንደዛሬ ዳንግጫ አላውቅም አይደለም ማለቴ እኔ ወላሂ ሳቂ አላስችለኝ ብሎ ማለት ነው። እንዲሁኝ እየነካሁት ነበር ሳቂ እንዲሁኝ ስቄ ነው መለሰው። ግን ወዳንቺ ዞር ስሬስ ነኝ። ፊቴ ራሱ ተቆጥቶ ነበር። እንደዚህ ብለህ ማታቀሰው እንደዚህ ስትለኝ እና ለማንኛውም ያስደነግጣል። ደግሞ ወድሻለሁ አልኩት። መውደድ አልችልም እንዴ? መውደድ እና ይሄ አንተ እኮ እኔ እኮ ውደድ ብያለሁ፣ ግን በሌላ ነገር ስትለኝ የደነገጥሽ ሆነ ፊቴ ሲኮሳተርብሽ ሆነ ሲመስልሽ ነው እንጂ ተቀየረ። ቤቢ ለማንኛውም ይቅርታ። ቪዲዮ ከደበረሽ መቅረት ይችላል ማለት እዛው ሁለተኛ ለቀልድም ቢሆን እንደዚህ አይነት ነገር ምን ችግር አለ? መቀለድ አልችልም ቀልደን እኮ ሶሪ፣ ይቅርታ አድርግሽልኛል። ችግር የለም ካሜራ ጀርባው ብለሽኛል። ለሰዎቹ ነው ደግሞ ይሄ እና ለማንኛውም ፋሚሊዎቼ ይቅርታ አድርጋልኛለች። እናንተም አደራችሁን ይቅርታ አድርጉልኝ እንዳይደብራችሁ። ደግሞ ያው ሰው መቼም እህትና ወንድም መዋደድ ይችላል ማንኛውም ሰው። ሌላ ነገር ሲሆን ደግሞ ያው ሌላ ፕራንክ አድርግሻለሁ። በቃ እኔ አይሳካልኝም ፕራንክ ሲጀመር እና ደግሞ ተቆጥተሽ አትችል እንዴ? ቁጥ ሰው እኮ አይደለሽ። አስደንግጣኛል በጣም እውነት። ምክንያቱም የማልጠብቅ ሰው ስለሆንክ ከሆነ ያልኩት ደንግጫለሁ። እና ፋሚሊዎች ይሄን ይመስላል የዛሬው ቪዲዮ። በሌላ ቪዲዮ ጀሚን የሚያንቀጠቅጥ ፕራንክ ላደርግም እችላለሁ። ፕራንክ ግን አይሳካልኝም። እኔ የምትያቸው ካለሽ ሰላም ቢያችሁና ቪዲዮውን እንጨርስ። በቃ ያው ሁሉን ነገር ብለዋል። ቤተሰብ ያው ዛሬ በጣም አስደንግጦኛል። የማይጠበቅ ነገር ነው ከሱ ያለኝ እና ተረጋግቻለሁኝ ስላረጋጋኝ እንጂ ተናድጄ ነበር ማለት ነው። እና ኢንሻአላህ በሌላ ጊዜ ኢንሻአላህ እንመጣለን። በሌላ ቪዲዮ ኢንሻአላህ እንመጣለን። ሰላም አለይኩም ወራህመቱላሂ ወበረካቱ። የሥራ ጊዜ ነው እንግዲህ ከወራ እንደሚሆን እንመጣለን። ይመቻችሁ በያላችሁበት። ባይ ባይ።